እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ተመልካቾች እኔ በጣም ደህና ነኝ። ኢትዮጵያ ገብቼ ስለጠፋሁባችሁ ይቅርታ አድርጉልኝና በእናታችሁ ሳብስክራይብ አድርጉልኝ፣ አበረታቱኝ። ዛሬ አንድ እህታችን ወይም በቲክታክ ገጽ ላይ የጠየቀችው በእናትሽ ኢትዮጵያ ይዘሽ የሄድሽው ምንድን ነው? ኢትዮጵያ ስትሄጂ ምን ያስፈልጋል? እኔ ከዚህ በፊት ኢትዮጵያ ሄጄ ስለማላቅ ምን ይዤ ልሄድ? ኪሎ ስንት ነው? ምንድን ነው የሚፈቀደው? ማይፈቀደው ነገር ደግሞ ምንድን ነው ብላ በጠየቀችው መሰረት ዛሬ በዩቲዩብ ልንገርሽ ብያታለሁና እኔ ኢትዮጵያ ሲሄድ ከሀገር ውስጥ በረራ ነው። ሁለት ከሀገር ውስጥ ከሳኡዲ ወደ ሳኡዲ ውስጥ የውስጥ በረራ ላይ ሲሄድ ለኔ የተቆረጠልኝ ሻንጣ አንድ ብቻ ነው። እኔ ሀገር ሰላም ነው ብዬ 2 ሻንጣ ይዤ ሲሄድ ኤርፖርት ላይ አንድ ሻንጣ ብቻ ነው የተቆረጠልሽ። ስለዚህ ሻንጣ ይሄ ማሳለፍ አይቻልም። ከሆነ ደግሞ 600 ሪያል ክፈይ ያሉኝ። ሻንጣ ለባዶ ሻንጣ ማለት ነው። ልብሱን ጥዬ ሻንጣውን ለማውሰድ ፈልጌ ነበር። ተመላሽ ወደ ኢትዮጵያ ከኢትዮጵያ ወዲህ መመለስ ስለፈለኩት ማለት ነው። ወደ ሳኡዲ ሳይሆን ወደ ኩዌት መምጣት ፈልጌ ነው እና ከዛ አይቻልም ተብዬ ሻንጣውን ጥዬ 600 ሪያል ከምከፍለው ብዬ ሻንጣውን ጥዬ ነው የሄድኩት። እናንተ ማድረግ ያለባችሁት ነገር መጀመሪያ በረራችሁ ሲቆረጥ ትኬት እነሱ ሲቆርጡ ለአረቦች መንገር ያለባችሁ ነገር ቢኖር ሻንጣችሁ ለምሳሌ 3ም ከሆነ 3 ሻንጣ ብላችሁ ማስመዘገብ አለባችሁ። 4ም ከሆነ 4 ሻንጣ ብላችሁ ማስመዘገብ አለባችሁ። አለበለዚያ ሻንጣ አያሳልፉም። እነሱ ለኪሎ እንዲመቹ ከፈስ ስለሚፈልጉ 7 ኪሎ 8 ኪሎ እንደዚህ በቃ ቅናሽ ላይ ነው የሚቆርጡና እናንተ ስታስቆርጡ አንደኛ ኢትዮጵያ ኤርላይንስ በረራንስ እነሱ ለመቁረጥ ሲያስቡ እናንተ ገብታችሁ ኢትዮጵያ ኤርላይንስ ብላችሁ ለአረቦች መናገር አለባችሁ። ሁለተኛ ደረጃ ደግሞ ስልክ ብዙዎች ጠይቃችሁ ነበር። እኔ ይዤ የሄድኩት 3 ስልክ ነው። አንድ አይፓድ፣ 2 የራሴ ስልክ ይዤ ነው የሄድኩት። ስልኩ ለምንም የተፈተሽኩት ነገር የለም። አልፈተሹኝም፣ ስልኩንም አልጠየቁኝም። 3ቱንም ስልክ ይዤ ነው የሄድኩት። ከዛ በተረፈ ደግሞ ኤርፖርት ላይ ቦሌ ሲደርስ በጣም ጥንቃቄ አድርጉ። ኤርፖርት ቦሌ እንደደረሳችሁ በጣም ጥንቃቄ ማድረግ ያለባችሁ ነገር አለ። አንደኛ ስልካችሁ ላይ ጥንቃቄ አድርጉ። ሁለተኛ ደግሞ ታክሲ ላይ ለምሳሌ ቤተሰብ የጠራችሁ ሰዎች አላችሁ፣ ቤተሰብ ያልጠራችሁ ሰዎች አላችሁ። እሱ ላይ እጅግ በጣም ጥንቃቄ ማድረግ አለባችሁ። አንደኛ ከውጭ ሀገር መምጣታችሁ ስለሚታወቅ በቃ ሚሊዮነር ሆነሽ ነው የምትታይ። ሚሊዮነር ናት ምናምን ብሎሽ አንቺን ለመብላት ነው። እዛ ታክሲ ራይድ ሹፌሮች ምናምን በጣም ጥንቃቄ አድርጉ እህቶቼ፣ እንዳትበሉ። እዛ ስትሄዱ በጣም ብዙ ነገር አለ፣ ፈተና አለ፣ ስቃይ አለ። ስለዚህ አንደኛ ለቤተሰብ መናገር አለባችሁ። ሁለተኛ ደግሞ ጥንቃቄ ማድረግ አለባችሁ። አንደኛ ስልካችሁን በቃ ይኸው 3-4 ስልክ እንደያዘ ሰው እንደዚህ በእጃችሁ አትያዙ። ስልካችሁን በቦርሳችሁ ያዙ። ቦርሳችሁን ራሱ እንደዚህ አታንጠላጥሉ። በደረታችሁ በኩል አድርጋችሁ እንደዚህ እጃችን ላይ ጥብቅ አድርጋችሁ ያዙ። በጣም ሌባ በዝቷል። ስልክ ለመስረቅ ካሜራ ነው የሚያዩ። ያንቺ ስልክ ካሜራ ቆንጆ ከሆነ በዛ ካሜራ ለመስረቅ ስለሚያስቡ ማለት ነው። እባካችሁ በዚህ ጥንቃቄ እንድታደርጉ። ሁለተኛ ደግሞ እኔ ቦሌ ሲሄድ ማንንም አልጠራውም ነበርና ብቻዬን ነኝ እንደው ክፍለ ሀገር ድረስ የሄድኩት። ታክሲ ላይ ራይድ ጠርቼ አልጋ ቤት ለመያዝ ምናምን ፈልጌ እዛ ቦሌ አካባቢ ያው ውድ ነው ታውቃላችሁና ከዛ ወደ ሌላ ቦታ ይዘልኝ ሄደ ምናምን ብዬ እኔ ወደ መገናኛ አካባቢ ነው መሄድ የፈለኩት። ከመገናኛ ለኔ ትራንስፖርትም ከዛ አግኝቼ ወደ ቤት ስለመሄድ ማለት ነው። ከዛ በኋላ መገናኛ ወይም ላምበረት ውሰደኝ ብዬ ሲሄድ ላምበረት እንዳደረሰ ስንት ብር እንደጠየቀኝ ደስ ይላችኋል? 3000 ብር አለኝ። ላምበረት 3000 ብር አለኝ። ለምንድን ታውቃላችሁ? እኔ ከውጭ ሀገር ስለሚመጣ ስለሚያቀኝ ለዛ ከኔ ኦቨር ለማውሰድ ነው የጠየቀኝ። እና እኔ ምን ማድረግ አለብኝ መሰላችሁ? እናንተ ምን ያደረኩትን አድርጉ። ሰዓቱን መያዝ፣ አንደኛ ሰዓት መያዝ። በታይም ነው የሚከፈለው። እዛ ሰዓት አሁን ራይድ ሹፌር በቆጠሬ ነው የምትከፍሉ እናንተ ማለት ነው። 500 ቆጥሮ ከሆነ 500 ብር ነው የምትከፍሉት። 6 ቆጥሮ ከሆነም 6 ነው የሚከፍሉት። እና እሱ ለኔ እጥፍ ነው የነገረኝ። ከዛ በኋላ እኔ ሰዓቱን አይቼ ከሰዓቱ
በሳቴ ነው የከፈልኩት። እናንተም ይሄን መማር አለባችሁ። አንደኛ፣ ሁለተኛ ደግሞ አልጋ ቤት ስትይዙ ፓስፖርታችሁን ስትሰጡ፣ አንደኛ ፓስፖርታችሁን ስትሰጡ በጣም ጥንቃቄ ማድረግ አለባችሁ። አልጋ ይጨምራል። መጀመሪያ ፓስፖርት ሳሰጡ በፊት ምንም ነገር ሳሰጡ በፊት አልጋ ቤትን አልጋ ስንት ነው ብላችሁ መጠየቅ አለባችሁ። ልክ ፓስፖርትን የእናንተ ፓስፖርት ካዩት በኋላ አልጋ ኦቨር ነው የሚጨምሩ። ኦቨር ላንቺ ብቻ 3000 4000 እንደዚህ ነው የሚጨምሩ። ሁለተኛ እሱ፣ ሶስተኛ እሱ፣ አራተኛ ደግሞ ልብስ ለመግዛት ስትሄዱ ማለት ነው እንዲሁ ተሳስታችሁ ላ ምናምን ብላችሁ እንዳታው ላ ብላችሁ ብቻ እንዳታው። የቤት ኪራይ ነው ከእናንተ ለመቀበል የሚፈልጉ የቤት ኪራይ ተሳስታችሁ ራሱ ማለት ነው። አንዳንዴ ያው እኛ እዚህ ለምደን ስለምንሄድ እሱ ነገር አይጠፋብንም ታውቃላችሁ። ግን የፈለገ ነገር ቢሆን ነበር ለማትበሉ ጸጥ በሉና አስቡ። መጀመሪያ አስባችሁ ማውራት ፈልጉ። አንደኛ አረብ ሀገር ላይ ከአረብ ሀገር የሚመጣ ሰው አትመስሉ። በቃ እዚህ ደክመሽ አፍርዲሜ በልተሽ የሰራሽው ብር ለመብላት የተዘጋጀው ሰው ብዙ ስለሆነ ማለት ነው። እና ይሄ ለመርገር ነውና ዩቲዩብን ሰብስክራይብ አድርጉ፣ አበረታቱኝ። ሌላ የምትፈልጉኝ ነገር ካለ መጠየቅ የምትፈልጉ ነገር ካለ ይሄን እንጠይቅሻለን ይሄን አድርጊ ብላችሁ የምታወሩት ነገር ካለ እሱንም በኮሜንት አስቀምጡልኝ። ሁለተኛ ደግሞ ሶስተኛም አራተኛም ከኢትዮጵያ ሲመለስ ወደ ኩዌት ሲመለስ እንዴት ነው የመጣሽው? ቶሎ ነው የመጣሽው? እኔ 4 ወር ብቻ ነው ኢትዮጵያ ላይ የተቀመጥኩት። ከኢትዮጵያ ስቀመጥ እንዴት ቶሎ እንደመጣው ልንገራችሁ። ኢትዮጵያ እንደሄድሽ መጀመሪያ እንደገባው ሲኦሲም ተማርኩት። ሲኦሲ ግዴታ አሁን ሲኦሲ ሁሉ ነገር እንደ ድሮ አይደለም። ሁሉ ነገር ተቀይሯል። እኔ ቋንቋ እችላለሁ እንደዚህ ነኝ ላ በቃ አይሰራም፣ አይቻልም። አሁን እንደ አዲስ ነው። አዲስ ሰው አንቺም አዲስ ጋር እኩል ነሽ። በቃ አዲስ የሚማሩት ጋር እኩል ተምረሽ እኩል ነው ማየት ያለብሽ፣ መታየትም ያለብሽ እኩል ነሽ። በቃ ከዛ ኢትዮጵያ ላይ ስትሄዱ አንደኛ አረቦች የሚመቻችሁ ከሆነ ተመልሳችሁ ለመምጣት አስቡ። ለአረብ ሀገር ያው ነው። ኩዌትም መጣው፣ ሳኡዲም ሄድኩት፣ ዱባይም ሄድኩት። አረብ ሀገር ነው። የኛ የእናቴ ቤትም አይደለም። እና ይሄን አስተካክሉ። ሁለተኛ ደግሞ አሁን እንደ ድሮ አይደለም፣ ሁሉ ነገር ተቀይሯል። የተቀየረ ምን መሰላችሁ? የፌዴራል ፖሊስ ሄዳችሁ አሻራ ወረቀት 2 ቀን አድራችሁ ትቀበላላችሁ። እሱ በጣም በቃ በጣም ድካም አለው። በጣም ከምነግራችሁ በላይ ድካም አለው። ይሄን ድካም ከመሆንባችሁ ለምን ወደ እዛኛው ቤት መምጣት ብትፈልጉ ሁሉም ሰው ያው ስለሆነ እላችኋለሁ። መልካም ቀን ይሁንላችሁ። ወዳችኋለሁ።